ሰላም ቤተሰብ እንዴት ናችሁ? እኔ ያለው በኋላ በአዲስ ቪዲዮ ተከስቼላችኋለሁ። እንግሊዘኛን ከመጀመሪያው ጀምራችሁ ከመሰረቱ ከዜሮ ጀምረን እስከ 30 ቀን ውስጥ ማንበብ እናያለን፣ ትሬኒንግ እናደርጋለን ማለት ነው። እናንተም አብራችሁ እኔ ጋር ተከታተሉ። በደንብ ቪዲዮን ከተከታተላችሁት እርግጠኛ ሆኜ የምነግራችሁ ነገር በ30 ቀን ውስጥ እንግሊዘኛን ለውጥ ታወጣላችሁ ማለት ነው። ቢያንስ ሌላው ባይቀር ምንባብ ትችላላችሁ ማለት ነው። ስለዚህ አብራችሁ ከኔ ጋር ተከታተሉ። ዛሬ ዴይ 1 ቀን ነው። ዛሬ እንግሊዝኛ ሌተሮችን በሙሉ እናያለን። ኦኬ ወደ ቪዲዮ እንቀጥል። በውስጥ መስመር የማትፈልጉ ደግሞ በሳምንት 5 ቀን በቀን 1 ሰዓት ትማራላችሁ። ደውሉልን። ኦኬ እንግዲህ አብራችሁ ከኔ ጋር እኔ ሌላ ሌተር አወጣለሁ፣ እናንተም ትቆጥራላችሁ ማለት ነው። እንግዲህ እንግሊሽ አልፋቤት ነው የምናየው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ በትልቁ ካፒታል ሌተር የጻፍናቸው በካፒታል ሌተር ናቸው። ያውም በትልቁ ማለት ነው። በትልቁ ካፒታል ሌተር እና ስሞል ሌተር ናቸው። የእንግሊዝኛ ጠቅላላ ፊደላቶች 26 ይደርሳሉ። ስለዚህ እነዚህ በካፒታል ሌተር ነው የተጻፉት ማለት ነው። ስሞሎችን ደግሞ እናያቸው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። በትንሹና በትልቁ ልዩነቱ ምንድነው? አንደኛው ትንሽ መሆኑ ነው፣ ሌላኛው ደግሞ ትልቅ መሆኑ ነው እንጂ ሌላ ልዩነት የላቸውም። ሲቀጥል በመጀመሪያ አንድ የሰው ስም ወይም ደግሞ አረፍተ ነገር ሲጀመር መጀመሪያ ላይ ምንድነው የሚባለው? በትልቁ ፊደል ይጀምራል፣ ከዛ በትንሹ ይቀጥላል ማለት ነው። እንደዚህ እያደረጋቸው የምትጽፉት። ቀጣይ ደግሞ አሁን ሁለቶችን ባለ አድርገን እናያቸው። ኤ በትንሹም በትልቁም፣ ቢ በትልቁ በትንሹ፣ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ
ቪ ደብሊው ኤክስ ዋይ ዜድ። እሺ ከዚህ ጋር የምታያቸው እንግዲህ እዚህ ላይ ኤ ናት፣ እችም ኤ ናት። ሁለቶችም ኤ ናቸው። ልዩነቱ እቺ በትልቁ ጻፈች፣ እቺኛቱ ደግሞ በትንሹ ጻፈች መሆኗ ነው ማለት ነው። ከዛ ውጭ እቺኛቱ ኤ በቀይ ቀለም ተቀብታለች። እንዲህ ማለታችን ደግሞ ቫውል እና ኮንሶናንት ብለው ይከፈላሉ በእነሱ ሜትድ። ኤ ኢ አይ ኦ ዩ የሚባሉት ደግሞ ምንድናቸው? ቫውል እንላቸዋለን። ቫውል ነው የሚባሉት። መጀመሪያ እነዚህን አልፋቤቶች እነዚህን አልፋቤት በደንብ ቆጥሯቸው። ከዛ በኋላ ኤ ኢ አይ ኦ ዩ የሚባሉት እነዚህን ደግሞ እንዴት ማንበብ እንዳለባችሁ አሳያቸዋለሁ ማለት ነው። መጀመሪያ ግና እነዚህን ከኤ እስከ ዜድ ድረስ ወደፊትም ወደኋላም ለይታችሁ ማወቅ አለባችሁ። ከዛ ቀጣይ ፓርት ደግሞ ይዤላችሁ መጣ እነዚህን እንዴት አድርገን ፎኔሳቸውን እንለያቸዋለን። ለምሳሌ ቢ እንደ ቢ አይደለም የምትነበበው፣ ሌላ አይነት አነባብ አላት። ንባብ ውስጥ ስትገባ ቢ ብለን አናነባትም። ሲም ንባብ ውስጥ ወጣ ስትገባ ሲ አንላትም። ፎኔሷ እንደዛ አይደለም ማለት ነው። ስለዚህ እሱን በደንብ አድርጌ እሰራላችኋለሁ። ፎሎ አድርጉ፣ ቤቱን ፎሎ አድርጉ። ምክንያቱም ቀጣይ የምልከው እንዲደርሳችሁ የ30 ቀን ቻሌንጅ ነው። በዚህ ጊዜ ውስጥ በየቀኑ ከተከታተላችሁ ደብተርና እስክሪብቶ ይዛችሁ ከተከታተላችሁ 100% የምነግራችሁ ነገር ለውጥ ታመጣላችሁ ማለት ነው። ኦኬ እስከ ሰዓት ስለተከታተላችሁ በጣም አድርጌ አመሰግናለሁ። እያላችሁ በሰላማችሁ ይዛልኝ። ሰላም ነው።